ጤና ይስጥልኝ አብስተልኝ ይቅርታ ዱሌን ፈልጌ ነበር ሳልወድ በግድ እጄን ጠምዝዞ ማድረግ ማልፈልገውን ነገር እንዳደርግ የሚያስገድደኝ ጥንካሬን የሚንድ ክፉ ጠላት ተነስቶብኛል ዱሌ በፍቅር ኮነ ታዲያ ለምን ሺ ጊዜ አይነደው ኖ እንደዚህ እንዲያደርግ በፍጹም አልፈቅድለትም እሺ ቆይ ማን ነው ሰውየውን ያውቃሉ አይ አታውቂም አምጪውና አበባው ታዲያ ምን አደረገሽ አካባቢ እንዲኖር አልፈልግም ሉሌ አብይ ውልና ማስረጃ ይሄድን ቀን ውሽማሽ ነው ወይ ብላ ጠይቀኝ ነበር ምን አዎ አንተ የምትላት አይነት ሴት ደግሞ በአንዴ እንደዚህ አይነት ጥያቄ ማንንም አትጠይቅም ያውም ባለ ትዳር መሆንህን እያወቀች ትክክል ነሽ በፍጹም እንደዚህ አይነት ንግግር ልትናገር አይገባም የነገርኩህን ነገር ከግምት ውስጥ ከተህ ጥንቃቄ ብታረግ ደስ ይለኛል ለማንኛውም ፓስፖርትሽን አዘጋጅ ለምን ምክንያቱም ተያይዘን አብረን ወደ ዱባይ የምንሄደው ዱባይ አንተና ቶም አይደላችሁም እንዴ የምትሄዱት አዎ ነበር ግን አሁን ጽዮን አብሬያችሁ መሄድ ፈልጋለሁ ስላለች አዎ ስለዚህ አንቺም አብረሽ እንድትሄጂ ተሰብስበን እንድንሄድ ስለፈለኩ ለነገ ጠዋት ፓስፖርትሽን አዘጋጅ እንዳልን ታውቃለህ ጀማል አባቶቻችን ጣሊያንን ከሀገራቸው ለማስወጣት ሲሉ ደማቸውን ለግሰዋል ዛሬ ደግሞ እናንተ በተራችሁ ጣሊያን ለመግባት ስትሉ እዚያ ሸዋ ላይ ደማችሁን ታፈሳላችሁ እኮ ነው ይላል አቦ ሌላ ምንም ማለት አላህ አይኔን ያፍስሰው የአባቶች አምላክ አይኔን ያፍስሰው እንዳት አንተ ያማል እንዴ እንዴ ምን ይያሉ እንዳለ ሰምተሽ ይደደብ አሰፋ ካሳው ከተሰራሽ ጀምሮ ያልካረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ አረብ ሀገር የሚመስለው እሱም ልሰናበቱት ነው።
አንቺ ይሄ ጢንዚዛ ባሪያ የት ሄዶ ነው? ስነ ስርዓት ይኖር እንጂ ጀማል ስሙ ኢብራሂም መሆኑን ነገር የለ እንዴ? እሺ ኢብሮዬ የት ሄደ? ከአንድ ሰዓት ጉዞ በኋላ በመኪና ነው የምንሄደው እና በቃ መኪና ሊያመጣ ሄዶ ነው እና እሱ ሄዶ እስከሚመጣ ድረስ እኛ እዚህ ተጎልተልን ነው እንዴ? እዚህ እኮ ኔትወርክ ስለማይሰራ ነው። ኔትወርክ የሚሰራበት ቦታ ፍለጋ ነው ሄደው። ታዲያ እንደዛ አትይም እንዴ? እነዚህ ልጆች ግን በዛው እንዳይጠፉ ካስሽ ታያቸው እባክሽ፣ ቀበጥሽ በያቸው። ካሽዋ በቀር ምንም አይታይበት በረሃ ላይ አካባቢን ምናምን ብሎ ይሄዳሉ። ቢቀብጡ አይደል እንደዚህ የሚሆኑት? አይ ካሳውኔ እንዲሁ መጸዳጃ ፈልገው ነው መሰል ሄዱት። አይ በቃ እንደዛ ከሆነ እንኳን ይመጣሉ፣ ችግር የለውም። አረቴ ሶፊያ አለ ምን አለሽ ብለሽ መድኃኒትሽን ብትወስጂ? መቲ መድኃኒት እኮ ለመውሰድ ውሃ መጠጣትም ያስፈልጋል። ሳዲያ ቢሆን ሶፉ ኢብራሂም ያንቺን ችግር ተረድቶ አይደል እንዴ ላንቺ ብሎ ግመሊቷ ላይ ውሃ ይጫነው? እግዚአብሔር እኔ በህይወቴ እንዳንቺ ጅል የሆነ ሰው አይቻላቅም። በባክሽ አሁን ተነሽ እና ወጪ። ወላሂ ከርቡ እኔ አሻኝ አሁን እኮ ደህና ተልሆንኩ ነው። ሶፊያ አንቺ እኮ መድኃኒትሽ ያለወሰድሽ እኛ ምንም አይጠቅመንም። ጭራሽ በየመንገዱ እያመመሽ ጉዟችንን ታስተጓጉይብናለሽ። ሰላም ነው ተፊ? ሰላም አይደለም። እድሜ ላንቺ ሰላሜን አደፍርሰሽዋል። እንዴት? ምን ማለት ነው እንዴት ማለት? ስልክሽን ማንሳት እንዳልፈለኩ ያወቅሽ ደጋግመሽ መደወልሽ እንደገና ልጄን ማናገርሽ ምን ማለት ነው? ምን? እግዚአብሔር ይስጥሽ። ልጄ ከእናቷ ጋር በጸብ መለያየታችን ብቻ ሳይሆን ሌላ ሚስት ለማግባት በዝግጅት ላይ መሆኔንም እንድጠረጥር አድርገሻታል። ወይኔ ጉዴ! ምን አይነት ጣጣ ነው በእግዚአብሔር። ግን እኮ አንተ በሰዓቱ ስልክን ብትመልስልኝ ኖሮ እኮ እንዴት ያደረግሽውን እያወቅሽ እንዴት ስልኩን ያነሳል ብለሽ ታስቢያለሽ? ይቅርታ አድርግልኝ ተፊ። አትድከሚ። እንግዲህ ላንቺ የሚሆን ይቅርታ ልብ የለኝም። በፈጠረ ተፊ በፈጠራት ወይ እንዴት አስነዋሪ ነገር ያደረጉ የፈጣሪን ስም ማንሳት ስላቅ ነው የሚመስለኝ። እሺ ቆይ ታዲያ እኔ እስከሚገባኝ ድረስ ስልክሽን አለማንሳቴ እኮ ራሱ በቂ መልስ ነው። ይሄንን ተረድተሽ ልትተይኝ ይገባ ነበር። ተፊ ሳልረዳ እኮ ቀርቼ አይደለም። ግን ያጠፋው ጥፋት ጸጸቱና ሰላም ሲነሳኝ እኮ ጊዜ ነው። ምን ላድርግ ተፊ? ጸጸት ላንቺ አይነት ሰው ጸጸት ምን እንደሆነ እንኳን አያውቅም። በእናትህ ተፊ እንደሱ አትበለኝ። የተጸጸትሽ እኮ እኔ ስላየሁሽ ነው። ያ ባይሆን ኖሮ ግን ገድልሽን እየነገርሻት ለጓደኛሽ ስታላግጭብኝ ታመሽ ነበር አይደል? ምን? አሁንስ ቢሆን እያላገጥሽብኝ እንዳልሆነ በምን አውቃለሁ? ተፊ እኔ እንደዚህ አይነት ሴት አይደለሁም። ለሳሮን ምንም የነገርኳትና የምታውቀው ነገር የለም። ኧረ እባክሽ ተፊሙት እውነቴን ነው። ለነገሩ ነገርሻትም አልነገርሻትም የኔ ጉዳይ አይደለም። አሁን ላገኝሽ የፈለኩት ቆይ ልትነግረኝ የፈለከውን ነገር ትተህ እኔ ችግሬን ላስረዳህና ተረዳኝ። ምንድነው መረዳሽ? እንደዛ አይነት ነገር እንድታደርግ ያደረገሽ በቂ ምክንያት ከየት አምጥተሽ ልትነግሪኝ ነው? እስቲ ንገሪኝ።
እኔ እኮ ጥፋት መስራቴን አልካድኩም ተፊ። ደግሞ አንድ ነገር ልንገርሽ፣ እኔ ካልሆንኩ በስተቀር ሰው ወዶኛ ያውቅም እትዩ። እንደዚህ ያደረግሽ ሰው እንዴት እንዲወድሽ ትጠብቂያለሽ? ችግሩ ያለው ማንንም ጋር ሳይሆን አንቺ ራስሽ ጋር ነው። የችግሩ ምንጭ አንቺ ራስሽ ነሽ። እኔ ራሴ ነኝ ችግሩ። እኔ ራሴ ነኝ ጥፋተኛዋ። ይሄንንም መረዳትሽ አንድ ትልቅ ነገር ነው። ግን ተፊ እንደዚህ ያደረኩት ወድጄ አይደለም። ከምታስበው በላይ ተገፍቼ በፍቅር ረሃብ ስሰቃይ ያደኩ ሰው ነኝ ተፊ። የኔ እናት ይኸውልሽ፣ እኔ እንዲህ አይነቱን ከንቱ ሙሾ ለመስማት አይደለም። ይሄ ከንቱ ሙሾ አይደለም። ሙሾ ብለህ አታቅልለው። ትሰሚኛለሽ? አንተ ነህ ልሰማኝ የሚገባው እንጂ እኔ አይደለሁም። ማንም ከስጋዬ ፍላጎት ውጭ የውስጧን ህመም ሊረዳት ባለመፍቀዱ እድሜ ዘመኗን ስትጎዳ የኖረችን ሴት እንደዚህ ማለት ካንተ አይጠበቅም ተፊ። ያልገባሽ ነገር በእንደዚህ አይነት ያዞንባ ብዙ ጊዜ ስታለል ኖርያለሁ። እባክህ ተረዳኝ ተፊ። ሚስቴም እንዳንቺ እንዲያነባሽ ነው ብዙ ዋጋ ያስከፈለች። ከእንግዲህ ምንም ብትይ አልሰማሽም። አበባዬን ጋርቤጅ ውስጥ በመወርወር ከበቂ በላይ ስድቤን አጠጥተሽኛል። ስለዚህ አሁን የመጣሁት ተይኝ ልልሽ ነው። ተይ፣ ምንም ነገር ቢፈጠር ስልኬ ላይ እንዳትደውይ፣ በማንኛውም መንገድ ልታገኝ እንዳትሞክሪ። ተይ። ጀማል እባክህ ይሄን ያላዝነን ዘፈን ዝጋው። ቀስ በይ እንጂ ከሮል። እሱን አንተ አትነግረኝም። ኧረ አጠፋዋለሁ። አንቺ ጥሩ ሰው ነሽ፣ ያለ ምክንያት አልተቆጣሽም። ቆይ እንዳውም አሁኑኑ ድንጋዩን ቀይሬ ምርጥ ሙዚቃ አስደምጣችኋለሁ። ማነሽ? ዘይነባ፣ እሱን ድንጋይ ወርውሪልኝ። ጀማል እባክህ ተወኝ፣ ከፈለክ ራስህ መተው ሰደው። ዛሬ ምንድነው እሱ ደናው ሰው ሁሉ የሚነጫነጨው? እሺ መታሰቢያ አንቺ አቀቢ። ተይ ዛሬ ጫን ያለው ነው። እኔ ራሴ እጅ ባመጣ ቆይ እናንተ ግን ምን አርጋችሁ ነው እንደዚህ ጥምድ አርጋችሁ ያዛችሁ? ተናገሩ። አታትጩ እባክህ። ይጮሃለሁ ደና የሚላቸው እህቶቼ እንዲህ ጠምደውኝ እያሉ እንዴት ነው ማልጮ? ይጮሃለሁ። አትጩ ይለኛል እንዴ ደግሞ? እና ኢብራሂምን ከፍቅር ሌላ ሁሉንም ሴቶች አሳልፌ እሰጣለሁ እያልከው እንዴት ነው ዝም ይሉ የሚችሉት? ምን ማ ይኔ? አዎ አብራቸው እንድተኛ አሳልፌ እሰጣለሁ ብለዋል። እሺ እንዴት ነሽ ታዲያ ሳራ? ደህና ነኝ። ደህና ነሽ? እርግዝና እንዴት እያደረግሽ ነው? ጥሩ ነው፣ ብዙም አልከበደኝም።
ቢሆንም እኮ የመጀመሪያዎቹ ሰሞን ነው የባህሪ ለውጥ ነው የሚያሳየው ይባላል አይደል? አልገባኝም። ስለ እርግዝና ልታማክሪኝ ነው ለቀጣሽ? አይደለም። ትንሽ ደስ ስለማይል ጉዳይ ላወራሽ ነበር። ማለት ስለዚህ ጉዳይ እንኳን ካንቺ ጋር ባላወራ ደስ ይለኝ ነበር። ግን አማራጭ ስላጣውኝና በጣም ስለጨነቀኝ ነው አንቺ ጋር የመጣሁት። ምንድነው እሱ ነገሩ? አብይ በጣም እያስቸገረኝ ነው። ምን አድርጎ ነው እሱ የሚያስቸግርሽ? አንቺ ራስሽ ደግመሽ ደጋግመሽ ንጽህናውን የመሰከርሽለት ሰውዬ በሌላ ጾታዊ ነገር ሳሩን በእንደዚህ አይነት መንገድ አስቸገረኝ አላልኩሽ? ምለውን ነገር ምንም ሊሰማኝ አልቻለም። ነው እንዴ? ቢሆንም ግን ሳሩን ይሄን ነገር በቀላል መንገድ እንድታዩ አልፈልግም። ቆይ ስለ አዲሷ ፓርትነራችን ምን የምታውቂው ነገር አለ? ጥሩና ምስኪን ልጅ ነች ሲል ከመስማት ውጪ ምንም አላውቅም። እሱንማ አብይም ቶም የሚሉት ነገር ነው። አንቺስ? እኔ ግን እርግጠኛ ሆኜ በእናገር ባልችልም የምትለውን አይነት ሰው አትመስለኝም። እና ይሄንን ስትነግሪው ነው አልሰማ ያለሽ? አዎ አለመስማት ብቻ ሳይሆን ቀድሞ በጣም ብዙ እርምጃ ተራምዷል። ምን እያልሽኝ ነው ዳናይት? እሱ ብቻ አይደለም፣ ልጅቷ የዋህነቱን ተጠቅማ በአንዴ ተለጣጥፋበታለች። ምን? አዎ ያለ ምንም ስራ ሳይኖራት ነው ዱባይ ድረስ ይዟት ሊሄድ የተዘጋጀው። ዱባይ? እኔ ጀማል ነኝ እናንተ የምወዳችሁ እህቶቼን አሳልፌ ለባዕድ የሚሸጠው? ምንም አላጠፋውም ብለህ ልትክድ እንዲያውም ብቻ አልገባህም እኮ ካሳሁን። አረ ቆይ አንተ ማን ስለሆንክ ነው እንደ ከብት በቁማችን የምትሸጠው? አንቺ ዝም በይ ራይል፣ ምንም የምታውቂው ነገር የለም። እባክህ ራስህ ዝም በል እዛ። እኛ እኮ ከሀገራችን የወጣነው ቀሚስ ደላላ ሸሽተን መስሎኝ። አረ በአላ ቢላችሁ ተረዱኝ። እኔ እናንተ እህቶቼን እንዴት ነው አሳልፌ ልሸጥ የምችለው? ይኸውልህ ጀማል፣ እኛ እኮ ስላሳዘንከን ነው ያን ሁሉ መንገድ ይዘን የመጣነው አይደል እንዴ? እንዴት አድርገህ አንተ ያጎረሰን እጅ ትነክሳለህ? በጣም ታሳዝናለሽ። ይሄ ካንተ አይጠበቅም። እሺ በጣም ነው የሚያሳፍረው። የገዛቶችን ለአንድ ባዳ ትሸጥ ትንሽ እንኳን አረ እባካችሁ አትኮነኑ። አይሰማም? እኔ ራሴን ለእናንተ አሳልፌ ከመስጠት ውጪ ያደረኩት ምንም ነገር የለም። እሱ አይደለም እና ስላላሰብክ ነው እንደዚህ ያደረከው? የገዛቶች ላይ እውነት ጀማል አላህን ፍራሺ፣ ወላሂ ልክ አይደለህም። አረ በቃችሁ፣ ዝም ብላችሁ ልጁ ምንም በማያውቀው ነገር አትኮኑት። ቆይ ማዛ ምንም ነገር አትናገሪ አንቺ። ለምን ጀማል? ዝም በይ ብዬሻለሁ፣ ዝም በይ በቃ። እኔ አሳልፌ እነሱን ለባዕድ ለመሸጥ ከተነሳው አላህ የዛሬዋን ሌሊት አያሳድረኝ። ይሄ ምን አይነት ክደት ነው? በእግዚአብሔር እኔ ከሃዲ አይደለሁም ካሳሁን። እና ምንድነው? እናንተ ናችሁ ያለ ስሜ ስም በመስጠት ከሃዲ ያደረጋችሁኝ። እኔ ያላችሁትን ክደት ፈጽሜባችሁ ከሆነ አላህ የሥራዬን ይስጠኝ። አያችሁት አይደል? ልጁን ዝም ብላችሁ ነው የጠላችሁት። ቆይ አንተ ዝም ብለን ሊሳሰመንት የምታወራው? አረ እኔ ራሴ በደንብ አድርጌ ጥርት አድርጌ ሰምቼዋለሁ። እንዴ ቆይ ማዛ ነግሮታል አልነገረው? ነግሮታል እኮ ይኸው ነግሮታል። እና ታዲያ ተንሻቁ ካወራ በኋላ የምን ጻድቅ ለመምሰል መሞከር ነው? እንደዛ ያለው እኮ የምሩን ሳይሆን የቀልዱን ነው። አይ ማዛ እነሱ ትቀልድ መሆኑን ኢብራሂም በምን ያውቃል? እኔ ከመነሻውም ይሄን ቃል አልተረጎምኩለት። እንዴ በፍጹም ይሄን ሊሆን አይችልም። የሆነውን ነገር ነው እኮ የነገርኳችሁ። ደግሞ የቀልዱን መሆኑን ብቻ ሳይሆን እናንተ እህትና ወንድሞቹ መሆናችሁ ማንም ሰው እናንተን ከመንካቱ በፊት መጀመሪያ እሱን ገሎ መሆን እንዳለበት አስረግጦ ነግሮታል። እኔ ይሄን ቃል ባልተረጉምለትም ይሄ ፍቅራችሁና መተሳሰባችሁ እንዲገባው ብዬ ግን በሌላ መንገድ ነግሬዋለሁ።
ያ አላህ ያ አሊሙ እኔ ካዲኮም የነገዋን ብርሃን አታሳየኝ በሲያውን ጥሜ የምቆርጠው የፈለገ ይምጣኝ እጠጣዋለሁ። ምንም ሳታስቀምጥ ያለው ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ምንም ተተከለ ምን ይከተልክ ልቀቀኝ! በቃ ልቀቀኝ! መለስልኝ! ልቀቀኝ! ይኸውልሽ ያን ሁሉ በረሃ አቋርጠን የመጣ ነው የትም ወድቆ ላለመቅረት እያረካት እኔ ምን ያረኳት ውሃ ስጠጣ አግኝቼ ነው እንዲተፋ ያረኳት እላውላተኝ ነው አምታታ እንግዲህ ሰውዬ ስነ ስርዓት ይኑር እኔ የምትወደው ስልጣኔን አልቀማው ጭራሽ ተሳደት ትፈልጋለህ ስማ ጭራሽ አሰፋ ኢብራሂም ሰው ትጣሉ ምን አረጋችኋለሁ ያለው ረስተህ ነው የፈለገውን ነገር ማንገስ አሰፋ ወይኔ ጉዴ ገደለው ያቺ አሰፋ ምንም አላረገኝም በእውነት ትቀቂናለሽ ኧረ በእናትህ ምንም አላረገኝም አሰፋ ወይኔ ጉዴ ይገለው በአንድ ቤተ መንግስት ሁለት ንጉስ አይኖርም ልቀቀኝ ይባል አሰፋ ምንም አላረገኝም እያልኩ አንዴ ምን ሆነ ነው የራሱ ጉዳይ ነው አንቺ ምንም የምታውቂው ነገር የለም ምንድነው ማላውቀው ምንድነው ይሄ ባለጌ ነው ጭቃ ፍንጃል ያዝ ነው እገልሃለሁ ገነሽ ያማችኋል እንዴ የማይሆን ውስልትና ጀመረ ማለት ነው እኔ እንደዛ አላልኩም ሳሩ አልሽኝ እንጂ ዳናይት ታዲያ ምንም ስራ የሌላት ልጅ ዱባይ ድረስ አስከትሎ መሄድ ውስልትና ካልሆነ ታዲያ ምን ማለት ነው አብይ እንደዛ አይነት ነውረኛ ነገር እንደማያደርግ እርግጠኛ ነሽ አዎ በሱ ደግሞ 100% እርግጠኛ ነኝ ልነግርሽ እችላለሁ ይሄን የሚያደርገው በውሸት አንጀቱን በልታ የሆነ የነገረችው ነገር ስላለ ነው የሚመስለኝ አይዳናይት ባለፈው ታዲያ እንደዚህ ስለምንሽ እምቢ ያልሽ
ዛሬ በራስሽ ጊዜ ወሬ ያቀበይ ለመሆን የተነሳሽው በምን ምክንያት ነው? ምን ላርግ ሳሮ? በጣም ግራ ስለገባኝና ስለጨነቀኝ እኮ ነው። አብይ በጣም የዋህ በመሆን መቀስ እንኳን ነክታ ለማታቅ ልጅ ነው እንግዲህ አሁን የዲዛይነርነት ማዕረግ ሊሰጣት የተዘጋጀው። እንዴ ይህ ሰውዬ ጤና የለውም እንዴ? ጤናቱ እንኳን አይመስለኝም። ልጅቷ ሌላ ችግር ማትፈጥር ከሆነ እኮ ችግር የለውም። ግን እንደዚህ በአንዴ ልጥፍጥፍ ብላ የዲዛይነርነት ማዕረግ ለመቀበል የተዘጋጀችው ሌላ ምክንያት ስላላት ነው ይመስለኝ። ምን አይነት ምክንያት አላውቅም። ግን የአብይን የዋህነት የቶምን ዝምታ ተጠቅማ የሆነ ችግር የምትፈጥር እየመሰለኝ ነው። ምን አይነት ጣጣ ነው በእግዚአብሔር። ስለዚህ ሳሩ አንቺ ጋር የመጣሁት አብይ በየዋህነት እቺ ልጅ ማመን ትቶ በጥርጣሬ አይን እንዲያያትና እሱ ላይ የምትለጣጠፈው ነገር ትታ ስርዓቱን እንዲያስይዛት ለመንገር። በጣም ይቅርታ አድርጊልኝ ዳናይት፣ ይህንን ማድረግ ግን አልችልም። ምን? አዎ ድጋሚ በስራው ጣልቃ ላልገባ ቃል ገብቼለታለሁ። ይሄ እኮ ታዲያ በስራው ጣልቃ መግባት አይደለም። በትክክል ነው። እሺ በስራው ጣልቃ መግባት ቢሆንስ? ቤትሽ ድረስ ችግር ሲመጣ ዝም ብለሽ ቁጭ ብለሽ ትመለከቻለሽ ማለት ነው? ድጋሚ ቃሌን አፍርሼ የባሌ ልብ ከምሰብር ቁጭ ብዬ መጠበቅን መርጣለሁ። እንዴ ሳሩ? ሙቹ እውነቴን ነው። ባለፈው በእኔ የተነሳ ከያሬድ ጋር እስከ መገዳደል ደርሰው እንደነበር አትረሹም አይደል? ይሄና ያ ታዲያ ምን ያገናኘዋል? ለኔ ግን ልዩነቱ አይታየኝም። በዛ ላይ ችግር ሊፈጠር ይችላል ብለሻልሽኝ እንጂ ምን አይነት ችግር እንደሆነ እንኳን አልነገርሽኝም። ታዲያ ችግሩን እኮ እርግጠኛ ሆኜ ሳውቀው ነው የምነግርሽ አይደለም እንዴ? እኔ ደግሞ ምንነቱን ባላወቅኩት ነገር ላይ ባሌ መረበሽ አልፈልግም። ሳሩ በእናትሽ እንደው በምትወጂው ልጅሽ በባቢ ይዤሽ ዳናይት። ይኸውልሽ ሳሩ እኔ በጣም ጨንቆኛል። እንዲህ ከቀፈፈኝና ከጨነቀኝ ደግሞ እርግጠኛ ነኝ የሆነ ችግር ይፈጠራል። እንግዲህ የሚመጣውን ነገር በጸጋ ከመቀበል ውጪ ምንም ነገር ማድረግ አልችልም። ታይ ሳሩን ታይ። ሙቹ እውነቴን ነው። ደግሞ እኔ ላድርገው እንኳን ብል እሱ እሺ ብሎ አይቀበለኝም። አንቺ ንገሪውና እሱ አያድርገው። ለማይሆን ነገር ቃሌን በማፍረስ ራሴን ማሳጣት አልፈልግም። ባለፈው እንኳን ብዙ ተራምጄ አንቺን እንዲያስገባሽ በማድረጌ በጣም ብዙ ነገር ነበር የተፈጠረ። እሺ እኔ እንግዲህ የተሰማኝን ነገር ለሁላችሁም ተናግሬያለሁ። አንድ ችግር ቢፈጠር ግን እኔ የለሁበት ተናግሬያለሁ። ደህና ሁኑ። አሰፋ ግን በጣም ባለጌ ነሽ። ምን እያልሽ ነው አንቺ ፍቅር? ምን እየሆንሽ ነው ትኛለሽ? ምን እንዳደረገው እያየሽ አይደለም ፍቅርዋ፣ እንደው የፈለገ ቢሆን ተረጋግቶ መፍትሄ መፈለግ ነው እንጂ አሁን በዚህ ሰዓት መጫጫህ ምንድነው? መረጋጋት ይሄን ምስኪን ልጅ ለሁለት ደብድቦት ምንድነው? ይሄ ወንድነት ነው? ፍቅር ስነ ስርዓት ቢኖር ይሻላልሽ። ራስ ስነ ስርዓት ይኖር እንጂ ምንም አላደረገኝም እያልኩ አይደል እንዴ መታው? አሰፋ ሙት በጣም የሚያናድድ የጅል ስራ ነው የሰራው። እባክሽ እኔ ምንም የጅል ስራ አልሰራሁም። ኧረ እባክህ እና ኒሻን የሚያሸልም የጀግና ስራ ነው አይሰራም። ደግሞ ነግሬዋለሁ፣ ጥጋቡን እንደማበርድለት ደጋግሜ ነግሬዋለሁ። እኔም አርፈህ እንድትቀመጥ 10 ጊዜ አስጠንቅቄ ነበር። አንተ ግን ሰው ማትሰማ ደረቅ ስለሆንክ ይኸው እንደዚህ አይነት ተስፈጽ። በእናትህ ዝም በል። ልጁን ምን አርግ ብላችሁ ነው የምትጨቀጭቁት? ለምን አተቡት? ዝም በል ደሞዝ። አንተ ዝም በል አያምርብህም። የሰው ሰው ቆመ ካስደበደብክ በላይ ደግሞ ስታወራ ትንሽ አታፍራ? እና በትርፍ ተጭኖ እንደመጣ እያወቀ አናታችን ለፊት ጥል ይፈለገ እና የሆነስ እንደሆነ መቀጥቀጥ አለበት። ቆይ ጠብቅ። አንቺ ግን አላሳዘነሽም አይደል? እኔ ለሰው ማዘን ያቆምኩት ከሀገሬ ስወጣ ነው። እና ሴቶችን እንደፈለክ ማድረግ ትችላለህ ብለህ የተናገርከው ያሉት ውሸት ነው ማለት ነው? ምን ውሸት ብቻ? ሴቶቹን ጫፋቸውን የምትነካው እኔን ገለኝ ካለፍክ በኋላ ነው ሁሉ ብሎታል።
የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ጎፋኑ ነው ወይስ አሁንም እንዳኮረፍከኝ ነው? ተጫዋት ነው። አይ ያኮረፍኩት ያለ ፍላጎት የጽዮን አስገድዳ ስላመጣችኝ ነው። ተው ወዳ እኮ አይደለም። እሷ አይሆንም ስትለኝ እኔ እኮ ነኝ በግድ እንዲሆን የገፋፋሁት ነኝ። እውነቱን ብነግርህ አልመጣም እንዳትለኝ ፈርቼ እኮ ነው። አሁን ያለ ፍላጎቴ እንድመጣ ያደረጋችሁበትን ምክንያት ልትነግሩኝ ትችላላችሁ? ምክንያቱ ቀላል ሲሆን የውሉን ሰነድ ጊዜውን ቢያልፍበት አምጣ ስላሳየች። ምን የውሉን? አዎ የውሉ ሰነድ እንደዛ እኮ ነው። ለዚህ በግድ ያለፈ ጊዜ ስንነጋገር ስላስቀየምኩ አሁን ጠርቼ ይቅርታ ልጠይቅህ ስለፈለኩ ነው። ሌላ እኮ አይ የዚህን ያህል ይቅርታ የሚያስፈልግ ጉዳይም አይደለም። ለምን አያስፈልግም እንዴ? እንደተናደድክብን እኮ እኔም እሱም እናውቃለን። ስለዚህ የግድ ይቅርታ መጠየቅ አለበት ብዬ ነው ይዤ የመጣሁት። አሁንም እንደተቀየምክ ነው የሚያሳየው። ይቅር አላልከኝም። ይቅርማ ብትለኝ ኖሮ እንደዚህ አልነበረም የነበረው። ማለት ደግሞ የኔ እናንተ መጣላት ለስራው መልካም አይደለም። እሺ ይቅርታ አድርገልኛል። ያው እውነት ጥሩ። እንግዲህ አሁን አንድ ችግር አለ። ይሄም የልጅቱ ጉዳይ ነው። የቷ ልጅ? እቺ ሰሞን ምንድነው እንትን ታስገባችኋት? ስለ ዳናዊት ነው የሚያወራ። ስለ ዳናዊት ምን? የሷ ልጅ መገኘት እኔ ያልወደድኩት ደስ አላለኝ። ለምን? በቃ አልወደድኩት። የሚያስፈልገው ነገር መደብ ሰጥቻችኋለሁ አይደለም? ለስራ የሚያስፈልገው ነገር የሷ እዚህ መገኘት ደስ አላለኝም። ከሽርክና ውስጥ ሰርዛችሁ ጋሽ ሞላ፣ አንደኛ በቂ ገንዘብ አይደለም የሚመደቡት። ጥሩ ገንዘብ ጨምራለሁ። ነገር ግን በአስቸኳይ እቺ ልጅ ከሽርክና ውስጥ መውጣት አለባት። እንዴ ጋሽ ሞላ፣ ይቅርታ። ታዲያ እኛ ይሄንን እንዴት ማድረግ እንችላለን? እንዴት ነው መታረቁት? እንዴት ነው ሊሆን የማይችለው ነገር? ምክንያቱም ሙሉ ስለማይፈቅድልን። በዛ ላይ ደግሞ በዚህ ሰዓት አይደለም ይሄንን ማድረግ ማሰባችን ላሱ ትልቁ ዝግብ ያመጣል። ስለዚህ ይሄን ነገር ባያስቡት ነው የሚሻለው። አዎ እኔም እኮ እንደሱ ነበር ያልኩት። ስሙኛላችሁ፣ እኔ ገንዘብ አውጥቼ የሰጠኋችሁ ህይወታችሁን ኑሯችሁን እንድትለውጡበት ነው እንጂ ማንም ጋለሞታ መጠቀሚያ እንድታደርጉት አይደለም። ይገባኛል ጋሽ ሞላ፣ እሱ ልክ ነዎት። ግን ለማጋለሞታ ነው እኛ ገንዘቡን መጠቀም እንድታደርግ ያደረገው። ገንዘቤን የጋለሞታ መጫወቻ ማድረግ ብቻ ሳይሆን ልጅቷን አባሩ ስላችሁ ለሷ ጥብቅና ቆማችሁ ተከራከራላችሁ። ይህ ችግር አለበት። ጋሽ ሞላ እዚህ ላይ እንኳን ተሳስተዋል። አትሳሳትኩም። ከተሳሳትኩም የምትሳሳቱት እናንተ ናችሁ፣ እኔ አይደለሁም። ጋሽ ሞላ በጣም ተሳስተዋል። ዳናዊት እንደዛ አይነት ልጅ አይደለችም። እኔ ጋለሞታ ነው ብላ ያወጀ ስላልመጣች ነው እንዴ ጥብቅና ቆመው ተከራከራላችሁ? ንገረኝ እስቲ። እኔ በጣም አድርጌ ስለማውቃት ነው። በጣም ማውቃት ልጅ ነች። ስለ እግዚአብሔር የዋህ አትሁን። ስለ እግዚአብሔር ጋሽ ሞላ የዋህነት አይደለም ነው እንጂ ጠንቅቄ ስለማውቃት ነው። በዛ ላይ ደግሞ አብይ እንዲህ አይነት ክፉ ስራ የሚሰራ አይነት ልጅም አይደለም። ባክቶም ባክ ሲቀጥል ደግሞ እቺ ልጅ የረጅም ጊዜ ስራ ባልደረባችን ነች። እዛ ላይ አስቡት፣ የገዛ ዘመዷ ከዚህ በፊት ተጎድቶ ከዘመዷ ጎን አይደለም የቆመችው።
ከአብይ ጎን በመሆን ከብዙ አደጋዎች አብይን ያተረፈች ባለውለታው እንጂ እርስዎ እንደምሏት አይነት ሴት አይደለችም። ሌላ ፍላጎት ኖራት ሌላ ቅሪዛስ ገብታስ እንደሆነ በምን ታውቃለህ? ጋሽ ሞላ ቅንጣት ታክል አይጠራጠሩ። ለኑ እንደውም ነገሮት ጽዮን በአሁኑ ሰዓት አብይን የቀረበችው እንደዚህ አይነት ነገር ይዛ ነው የራሷ መንገድ ብላ ነው የምትጠረጥራት። ምን? አዎ እርሶ እንደሚያስቡት ነው የምታስበው። እውነቴን ነው። ጽዮንን ታበላሻለች ብላ አቦ ተውኝ፣ በቃ አትፈትጉኝ እንዴ! ቀኑ ሙሉ ስትፈትጉኝ ልትሉ ነው እንዴ? ምን ይላሉ? ተውኝ ብያቸዋለሁ። ምንም ግርግር አያስፈልግም። የብሮ ጓደኛዬ እስኪመጣ ነው የሚጠብቀው። ቆይ ሻውን ኢብራሂም ሲመጣ ምንድን ነው የምታደርገው? አመኛ ያደረኩ ስለሆነ ቅጣቴን በጸጋ ነው መቀበለው። እንዴ ቅጣቱ አንተ ቀላል መሰለህ እንዴ? የማያዳግም ቅጣት እንደሆነ ሲናገር አልሰማው? እሱ ምን ያምጣ? ግፋ ቢል ቢደበድበኝ ነው ወይ ደግሞ ቢገርፈኝ ነው? ይሄማ አይሆንም ማሴ። ነገሩ ከበድ ያለ ስለሆነ ይቅርታ ብትጠይቀው ነው የሚሻለው። የፈለገ ነገር ይሁን፣ ይሄንማ ይቅርታ አልጠይቀውም። አሰፋ እንደው ይሄን ሁሉ ነገር ታረክበለኝ እንደው ትንሽ ጸጸት እንኳን አይሰማህም? በእናታችሁ ለምን አትተውኝ? አልለውም። ጀማሉ በቃ ይቅርታ አድርግልኝ። እንዳትጠጋኝ ሰውዬ። ቆመ ያስደበደብከኝ አንሶ ምንም ነገር እንዳትለኝ። ወዶ እኮ አይደለም ተሳስቶ ነው ጀማሉ። ለነገሩ እውነትህን ነው። ይሄ ራስ መከላከያ ድንጋይ በሌለበት ጭው ያለ በረሃ ውስጥ ቦምብ የሆነ ቦክሱን ያወረደብኝ አላህ ቢጣላኝ ነው እንጂ ወዶ አይደለም። እውነትህን ነው። ይሄው ጀማልዬ ሁሉም ነገር አልፏል። ከዚህ በኋላ ደግሞ ኢብራሂም ከመጣ ሌላ ችግር ነው የሚፈጠረው። ስለዚህ እባክህ ይቅርታ አድርግለት እባክህ። ምን ነው ብትወኝ? እኔ ለራሴ የኢብሮ መምጫ ነው የረዘመብኝ። እንዴ ኢብራሂም መጣ! ጀማል ረባላ ይጂኝም እኮ ደርሷል። ይኸው እንኳን መጣ። ቆይ ዝም በል እና እንደው ጀማልዋ እንደው አሳልፈ ጨክነህ ልትሰጠው ነው እንዴ? እንክት እሱም ጨክኖ አይደል እንዴ እዚህ በረሃ ውስጥ ቦምብ የሆነ ቦክሱን ያወረደብኝ? እንደው በአላህ እኔም ይኸው ኢብሮ ጓደኛዬ መጥቷል። ሚሳኤል የሆነ ጅራፉን እንዲያወርድበት ነው ማረገው። በል እንግዲህ አጅሬው ኢዳሽን ለመቀበል ተዘጋጂ። ኢብሮ ጓደኛዬ መጥቶልሻል። እሺ እንዴ ቤቲስ ያው እዛው ነው የምትሆነው። የት ሆናለች? ራሂል ማሽወላቢ አጊብ ማሽወላቢ ወይ ራሂል